ጤና ይስጥልኝ ተስፋ ይባላለሁ ከዘይት ቱቶሪያል አካዳሚ ይህ በአፋን ኦሮሞን በአማርኛ እየተማርን ያለነው ፕሮግራም ነው እንኳን በሰላም መጣችሁ ወደዚህ ቪዲዮ ባለፉት ቪዲዮዎች ሰላምታን በተመለከተ አንዳንድ አረፍተ ነገሮችን በማንሳት እንዴት ሰላምታ በኦሮምኛ እንደምንሰጥ እንደምንጠይቅ አብረን አይተን ነበር ዛሬ ስለ ቤተሰብ እንማራለን ቤተሰብ ስል የቅርብ ዘመዶች ምን በኦሮምኛ ይቅርታ ምን እንደሚባሉ እና ከቤተሰብ ጋር በተያያዘ ሰላምታ እንዴት እንደምንለዋወጥ ጥያቄዎች እንዴት እንደምንጠይቅ አብረን እናያለን ይህ ቪዲዮ እና የሚቀጥሉት የተወሰኑ ቪዲዮዎች ቤተሰብና በቤተሰብ ዙሪያ ይሆናሉ ቅረቡ አብረን እናያለን ማለት ነው ቤተሰብ በኦሮምኛ ማቲ ይባላል exactly what it means ማቲ ከልጅ ልጅ እስከ አያት ድረስ ያለውን እናያለን ከአጎትና አክስትንም ጭምር ምን እንደምንላቸው በኦሮምኛ ስለዚህም አባት አባ ይባላል በጣም ተመሳሳይ ነው ከአማርኛ ጋር አባ እናት ሃዳ ሃርሜ አዮ የተለያየ ቦታ የተለያየ ስም ይጠራል አርሜና ሃዮ እናት ብለን ስንጠራ የምንጠራበትም ይሆናል በእነዚህ አካባቢዎች አርሜ አዮ ብለን እንጠራቸዋለን ሃዳኮ እናቴ ማለት ነው አርሜኮ አዮኮ ሃዳኮ እናቴ ማለት ነው የተለያየ ስም አለው አባትን ስንጠራ የተለያየ ነው የሚሆነው አባባ ሚሉአሉ አቦ ሚሉአሉ ግን አባት ማለት ነው በሚኒንግ አንፃር ወንድም ኦቦሌሳ ይባላል ኦቦሌሳኮ ኦቦሌሳ አካም እህት ኦቦሌቲ አካም ኦቦሌቲ ትባላለች እህት አያት የወንድ አያት ማለት ነው በእናትም በአባትም በሁለቱም አካካ ይባላል አካካዩ የሚባላል አንዳንድ ቦታ ስንጠራቸውም አካካ ብለን እንጠራቸዋለን አያት ደግሞ የሴት አያት ማለት ነው አካው የሚባሉበት ቦታ ያለው አካው ወይም አኮ ስንጠራቸው አኮ ብለን እንጠራቸዋለን ሌሎች ቤተሰብ ክፍሎች እንመጣባቸዋለን ከቤተሰብ ጋር በተያያዘ ወንድ ልጅን ኢራ እንላለን ወንድ የጾታ ምልክት ነው የጾታ ዴፊኒሽን ነው ልጃገረድ ዱርባ ሴት ልጅ ዱበርቲ ወንድ ልጅ ኢልማ ይባላል ኢልማ በእንግሊዘኛ ሳን የሚባለው ወንድ ልጅ ማለት ነው የላይኛው የጾታ ጥሪ ሲሆን የታችኛው ደግሞ ወንድ ልጅ ስለመሆኑ የሚያመለክት ነው ሴት ልጅ እንተላ በእንግሊዘኛ ዶተር የምንለው የሚሆነው እነዚህ ከልጅነት ጋር የተያያዙ ሲሆኑ ሁለቱ ከላይ ያሉት ከጾታ ጋር የተያያዙ ጥሪዎች ናቸው ትርጉሞች ናቸው አጎት በእናት በኩል የእናቱ ወንድም ማለት ነው ኤሱማ ይባላል ኤሱማ ወይም ኤሱማ ይባላል አጎት በአባት በኩል የአባት ወንድም ማለት ነው ወሲላ ይባላል ወሲላ አክስት በሁለቱም በእናትም በአባትም አዳዳ ትባላለች እነዚህ አጎትና አክስት በተለያየ አካባቢ የተለያየ ስም መጠሪያ ያላቸው እነሱን ሌላ ጊዜ እንመጣባቸዋለን ጥያቄ ብንጠይቅ ወደ ሰላምታም በመግባት ብንጠይቅ አባቴ ደህና ናቸው አባንኬ ፈያዳ አስታውሱ ከዚህ በፊት ፈያ ማለት ጤና እንደሆነ አይተናል ኬ ማለት ደግሞ ያንተ እንደሆነ አይተናል አባ ማለት ደግሞ አባት ማለት አይተናል አባን የምንጨምርበት ከአነጋገር አንፃር ነው ስፔሲፊካሊ ስለ አባት መጠየቃችን የሚያሳይ ነው አባንኬ ፈያዳ የሚለው ነው የሚል ትርጉም አለው ብዙውን ጊዜ በአንዳንድ ኦሮሞ ዘዬ ወይም ዲያሌክት ውስጥ ነው አይኖርም
አባንኬ ፈያ ይባላል። በቂ ጥያቄ ነው። አባንኬ ፈያዳ አባቲ ደህና ናቸው የሚል ትርጉም አለው ማለት ነው። በሰላምታ ስንጠይቅ እንደ ደህና ናቸው ፈያዳ መልስ ስንሰጥ ማለት ደህና ናቸው ፈያዳ። አባቴ ደህና ናቸው አባቴ ደህና ነው ደህና ናቸው አባንኮ ፈያዳ። የመጀመሪያውም ሁለተኛውም ይሆናል ማለት ነው። አመሰግናለሁ ገለቶሚ በጣም አጭር ኮሙኒኬሽን ነው። አባንኬ ፈያዳ አባንኮ ፈያዳ ገለቶም እንደዚህ ብለን ኮሙኒኬት ማድረግ እንችላለን ማለት ነው። ያንቴስ ካንኬሆ ያንቴስ ካንኬሆ እቺን ነገር ኮሙኒኬት ካደረግን ስለ አባት ወይም ስለ ሌላ ቤተሰብ ክፍል ባጭሩ ሰላምታቸውን ደህንነታቸውን እንጠይቅን ማለት ነው። አባቲ ደህና ናቸው አባንኬ ነጋዳ። ቅድም የፈያዳ ነበር ያልነው ይሄም ሌላ አባባል ነው። አባንኬ ነጋዳ አባንኬ ፈያዳ ሁለቱም አንድ አይነት ጥያቄዎች ናቸው። አባቴ ደህና ናቸው አባቴ ደህና ነው አባንኮ ነጋዳ አባንኮ ፈያዳ። አባቴ ደህና ነው አባንኮ ነጋ ኢሳት አባንኮ ነጋ ኢሳት ስፔሲፊካሊ አባቱን አንተ እንደሚል የሚያሳይ ነው። አባንኮ ነጋ ኢሳት ቤተሰብ ሰላም ነው። በአጠቃላይ ቤተሰብ ማቲን ነጋዳ ማቲንኬ ነጋዳ ማቲንኬ ፈያዳ ማቲን ነጋዳ ማቲን ፈያዳ ሁሉም ይቻላል ማለት ነው። እንደዛ ብለን መጠየቅ። ወንድምህ ደህና ነው ኦቦሌስኬ ፈያዳ ኦቦሌሳ እንደሚባል አይተናል። ወንድም ኦቦሌስ እዚህ ጋር ስፔሲፊካሊ እሱን ስለሚመለከት ኦቦሌስኬ ፈያዳ ብለን እንጠይቃለን። ኦቦሌቲንኬ ፈያዳ። ደራርቱ እንዴት ናት ደራርቱን አከሚ ደራርቱን አከሚዳ። ስም ጠርተን ስንጠይቅ ማለት ደራርቱን ፈያሼቲ ደራርቱን ነጋሼቲ ደራርቱ እንዴት ናት ደራርቱ አከም ደራርቱን ቀያይረን መጠየቅ እንችላለን እንደ አማርኛ አነጋገር ማለት ነው። ኦኬ በዚህ ወደ ጥያቄ እንሄዳለን። የመጀመሪያ ጥያቄ ኦቦሌሲኮ ፈያዳ ምን ማለት ነው? ኦቦሌሲኮ ፈያዳ ወንድሜ የለም እህቴ ደህና ናት ወንድሜ ደህና ነው። ኦኬ የምርጫችሁን ፊደል ኮሜንት ላይ ጻፉ እኔ ቼክ አደርጋለሁ። ሁለተኛ ጥያቄ አክስቴ ናት ማለት በኦሮምኛ አክስቴ ናት ማለት በኦሮምኛ ኦቦሌቲ ሃዳ ኮቲት ኦቦሌቲ ሃዳ ኮቲት አዳዳ ኮት ኦቦሌቲ ኮት የትኛው ነው ትክክለኛ? ጀስት ጥያቄውን በደንብ ተመልከተው ከዛ መልሱን ስጡኝ። የዛሬው ፕሮግራም እዚህ ላይ እናበቃለን። የሚቀጥለው ቀጣይ በዚሁ በቤተሰብ ኤሪያ ላይ የሚሆን ቪዲዮ ይኖረናል። ቀጥላችሁ እዩ። ከኔ ጋር ስለቆያችሁ አመሰግናለሁ። መልካም ቀን መልካም ጊዜ